ጤና ይስጥልኝ አድማጭ ተመልካቾቻችን፣ የአልማዝ ፍሬ ተስፋዬ ነኝ ከአንቂ ሚዲያ። የወቅቱን ዜና ትንታኔዎች ይዤላችሁ ቀርብ ያለው እንደሚከተለው አቀርባለሁ። አብራችሁኝ ቆዩ። ባለፈው በመጀመሪያው ቪዲዮ ላይ እንዳጋራኋችሁ ከሆነ በመሰረተ ክርስቶስ ላይ የሆኑትን ነገሮች በተቃዋሚዎቻቸው እንዲሁም ደግሞ በራሳቸው በመሰረተ ክርስቶስ ቤተክርስቲያን መሪ በሆኑት እንዲሁም ደግሞ አሜሪካን ሀገር ከሚገኘው ሄኖክ ያገኘኋቸውን ግራና ቀኝ መረጃዎችን በማየትና እነዛን በመሞርኮዝ እንደ አንቂ ሚዲያ የሚዲያውን ምልከታ ወይም የሰራውን ዘገባ ይዤላችሁ ትንታኔ እንደሰጠው ይታወቃል። ነጮቹ መሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማዊነትን እንደ ኢሹ ኢትዮጵያ ላይ፣ አፍሪካ ላይ እንዲሁም ዓለም ላይ እንዲነሳ ከመፈለጋቸው የተነሳ ሁለተኛው ደረጃ ደግሞ በኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አፍሪካ ያሉትንም አሜሪካ ያሉትንም አስተባብራ ግብረ ሰዶማውያኑ ከዚህ ሜኖናይት ወርልድ ኮንፈረንስ ከሚባለው ተቋም እንዲወጡ እየሰራች ያለውን ስራ ለማስቆም ሆን ብለው ብሎም ደግሞ ራሷ ሌሎችን የምትጸየፈውንና እነሱን ተው የምትለውን ድርጊት እንድትታማበትና ስሟ በዚህ እንዲጠለሽ እየሰሩ እንደሆነ አመላካች ሁኔታዎች እንዳሉ፣ እነዚህም አመላካች ሁኔታዎች ቤተክርስቲያኗ በኢትዮጵያ ውስጥ 2028 ላይ በአዲስ አበባ ከተማ ወይም በደብረ ዘይት ከተማ የሚደረገው የወርልድ ኮንፈረንስ ትቼዋለሁ ወይም ተሰርዟል ብላ ያለችውን እና ከኤኤምፒኤስ ጋር ያላትን የትምህርት ቤቱን ግንኙነት ሙሉ በሙሉ አቋርጫለሁ የሚለውን ድምፅ አንቀበልም። ምክንያቱም መሆን ያለበት ከእነዚህ ተቋማት ጋር በቀጥታና በቀጥታ አቋርጫለሁ የሚለው ሳይሆን ወጥቻለሁ የሚለው ነው። በተለይ ከሜኖናይት ወርልድ ኮንፈረንስ መውጣት ነው ያለብሽ የሚል ሙግት፣ ትችት እየቀረበባት እንዳለ አይተናል። እንግዲህ ጉዳዩ በጣም ትኩረት እንዲያገኝ የተደረገበት ኬዝ ወይም ደግሞ እወጣለሁ በይ የሚለውን በዜና ትንታኔያችን ላይ ወይም ደግሞ በዘገባ ትንታኔያችን ላይ ይዘን የቀረብነው የነጮቹ ወይም የግብረ ሰዶማውያኑ እጅ አለበት ጉዳዩ ኢትዮጵያ ውስጥ ትኩረት፣ አፍሪካ ላይ ትኩረት፣ በዓለም ላይ ትኩረት እንዲያገኝ ከማድረግ አንጻር መሰረተ ክርስቶስ በእነሱ ላይ የጀመረችውን ሚሽን ወይም ተልእኮ እንድታቆም ብሎም በዛ ጉዳይ ራሷ እንድትታማ እንዲሁም ደግሞ እንግዲህ በእነሱ ላይ የምታደርገውን ነገር እንድታቆም የሚል ትንተና ሰጥቻችሁ እንደነበር ይታወቃል። ዛሬ ደግሞ ሁለተኛውን ገጽ ነው ይዤ የምቀርበው። ሁለተኛው ገጽ በሀገር ውስጥ እየተደረገባት ያለውን ደባ ፍንትው አድርጎ የሚያሳይ ነው። እንግዲህ ሚዲያችን የመሰረተ ክርስቶስ ቤተክርስቲያን መጋቢ ወይም ፕሬዚዳንቱን በቀጥታ አግኝተዋል፣ ከነሱም ሰምቷል። ከሌሎችም ተቋሚ ረገድ ያሉትን በመግለጫቸውም ላይ እንዲሁም ደግሞ ግለሰቦቹን በስቱዲዮ አግኝቶ ራሳቸውን በቀጥታ በመጠየቅ ያገኘውን ነገር እንዳለ ታውቃላችሁ። እንግዲህ አድማጮቻችን ልታስተውሉት የሚገባው የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ለየትኛው ሚዲያ ቀርባ ወይም ደግሞ የትኛው ሚዲያ ስቱዲዮ ተገኝቶ ዘገባ እንዳልሰራ ይታወቃል። ቀዳሚውን ድርሻ ያገኘ ነው እኛንን። እንግዲህ እውነተኛ መረጃ ከፈለጋችሁ እኛ ጋር መምጣት ነው ያለባችሁ ላለው ይሄንን ይዤ የቀረብኩላችሁ እንደነበረ። ሁለተኛው ደግሞ የአገር ውስጥ ደባ ነው። የአገር ውስጥ ደባ በጣም ልናይ ለምንችል ሰዎች በጣም ቀናነት እንዳለ ያሳያል። መንፈሳዊ ቅናት ከሆነ አገራችን ውስጥ በፌስቡክም ይሁን ቲክቶክም ይሁን በየትኛው ማህበራዊ ገጽ ላይ በቅንነት የሚቃወሙ፣ በቅንነት የሚያርሙ፣ በቅንነት ሀይ የሚሉ ሰዎች እንዳሉ ይታወቃል። ተገዝተው ወይም አጀንዳ ተሰጥቷቸው ደግሞ ይህንን ጉዳይ የሚያራግቡና የሚሰሩ ሰዎችም እንዳሉ ይታወቃል። እነኝህን ለመለየት ያክል አንዳንድ ነገሮችን አነሳለሁ። እንግዲህ በእርግጥም እነዚህ የውጭ ተቋማት ኢትዮጵያ ውስጥ ግብረ ሰዶማዊነትን ማምጣታቸው ወይም ደግሞ ያመጡብናል የሚል ስጋት ካለን ኢትዮጵያ ውስጥ እየሰሩ ያሉት ከገንዘብ ጋር የተነካካ ነገር ያላቸው ሌሎች ተቋማት ለምንድን ነው ያልታዩት የሚል ሚዲያችን በጥልቀት አይቷል ማለት ነው። ለምሳሌ ኤምሲሲ የሚባለው ድርጅት ፒስ ላይ የሚሰራ ሲሆን ይህ የልማት ድርጅት ደግሞ እነዚሁ ሜኖናይት የሆኑ ሰዎች ናቸው። ተቋሙ እንግዲህ በገንዘብ እንደሚረዳ ኢንክሉሲቭ ላይ ደግሞ የሚሰራ ድርጅት እንደሆነ ይታወቃል ማለት ነው። ድረገጻቸው ላይ ገብቶም ለማየት ይቻላል። እንግዲህ በእንደዚህ አይነት ሁኔታ ይሄ ድርጅት ከወንጌላውያን ውስጥ ያሉ አብረውት የሚሰሩ ድርጅቶች እንደውም ሰሞኑን አሁን እየተራገበ እንደውም እነኚህ ድርጅቶች ከኛ ጋር እየሰሩ ነው እየተባለ ያለበት ሁኔታ ነው እና እነኚህ ድርጅቶች ጀርባቸው ንጹህ አይደለም። እንደዚህ አይነት ሰዎች ከጀርባቸው አሉና
በግልጽ ኢትዮጵያ ውስጥ ገብተው ከአማኞች ጋር ማለት ከተቋማት ጋር አብረው ሲሰሩ ወንጌላውያን ውስጥ አብረው ሲሰሩ ለምንድን ነው ያልተነቀፉት? ለምን አልተነኩም? ከነኚህ ድርጅት ጋራ ከኤምሲሲ ጋራ መስራት የለባቸውም። ከኤምሲሲ በፍጥነት ውጡ ብለን ለምን አልተቃወምናቸው? ጉዳዩ መሰረተ ክርስቶስና መካነ ኢየሱስ ላይ ብቻ የሆነበት ጉዳይ ምንድን ነው የሚለውን ነገር ጥርጣሬ አጭሯል። እና ሌላኛው ደግሞ ወርልድ ካውንስል ኦፍ ቸርቾች የሚባል ዓለም አቀፋዊ ተቋም አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ካቶሊክ ቤተክርስቲያን እና የአፍሪካ ኢቫንጀሊካል አባል የሆኑበት ነው። ይሄ እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናትም እዚህ በአፍሪካ ኢቫንጀሊካል አሊያንስ በኩል አባል የሆኑበት ነው። እንግዲህ ይሄ ተቋም በጣም በፕሮጀክት መንገድ ይሰራል። ብዙ ገንዘብ የሚቀበሉ ሰዎች ደግሞ ከዚህ ድርጅት ጋር ሆነው አብረው የሚሰሩበት ሁኔታ አለ። እንግዲህ ከአብያተ ክርስቲያናቱም ይሁን ከካውንስሉ ከየትኛውም የቤተ እምነት ተቋማት ጋራ አብረው እየሰሩ ያሉት እንደ ወርልድ ካውንስል ኦፍ ቸርች እንዲሁም ደግሞ ኤምሲሲ የሚባሉ የገንዘብ ተቋማት ኢትዮጵያ ውስጥ በሰፊው ተንሰራፍተው እየሰሩ ባሉበት ሁኔታ በቀጥታም ነገራቸው ከገንዘብና ከገንዘብ ጋር የተነካካ ሆኑ እያለ መሰረተ ክርስቶስና መካነ ኢየሱስን ብቻ ነጥሎ የመምታት እና የማሳደድ አይነት ጉዳዩ አሁንም ደግሜ እላለሁ ደባ ነው አስብሎታል ማለት ነው። እንግዲህ አንቂ ሚዲያ ለመዳሰስ እንደሞከረችው ከሆነ ሌሎችም ማሳያ መንገዶች አሉ። ለምሳሌ ሌላው እየታየ ያለው የዲፕሎማሲ ዘመቻ ነው። እንግዲህ ወቅቱን እንደምናውቀው የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪ የሆነው ረጅም ጊዜ ስልጣን ላይ በመቀመጥ ሲታማም የነበረ መጋቢ ጻድቁ አብዶን እንመለከታለን። እንግዲህ ይህ ሰው ከወንጌላውያን አብያተ ክርስቲያናት ስልጣን ለመልቀቅ ከጥቂት ቀኖች የቀሩት ሲሆን የራሱን ምስለኔ ለማስቀመጥ የሚሮጥም ይመስላል የሚል አንዳንድ ጥቆማዎችን ይታያሉ ማለት ነው። እንግዲህ በወንጌላውያን አብያተ ክርስቲያናት ውስጥ የመሰረተ ክርስቶስ ቤተክርስቲያን መጋቢ የቦርድ አባልም ሆኖ ይገኛል። እንግዲህ በወንጌላውያን ውስጥ እነዚህ ለሁለት ተርም አካባቢ ስልጣን ላይ የነበሩ ሰዎች ስራ አልሰራችሁም ተብለው እንደሚተቹና አለመግባባትን በመካከላቸው እንዳለ እናያለን። አሁንም በሚደረገው ምርጫ ላይ የመሰረተ ክርስቶስ ቤተክርስቲያን ወደ ምርጫው እንዳትመጣ ስሟ እንዲጠለሽና መሪዎቿም ደግሞ ቅቡልነትን እንዲያጡ ሆን ተብሎ የተሰራ ስራ ነው የሚል ከምንጮቻችን የሰማናቸው አንዳንድ ሁነቶች አሉ ማለት ነው። እና በእንደዚህ አይነት ሁኔታ ደባ መሰረተ ክርስቶስ እየተመታች እንዳለ ወይም እየተነቀፈች እንዳለ የአገር ውስጥ ደባ በለዋ ላይ እንደተነሳባት እንዳለ የሚያሳዩ ፍንጮች አሉ። ይህ እንግዲህ አንቂ ሚዲያ በራሷ ያቀረበችው ዳሰሳ እንጂ ከመሰረተ ክርስቶስ ወይም ደግሞ ከተቋሟ አመራሮች ያገኘችው መረጃ ነው ማለት አይደለም፣ የነሱ አይደለም። ስለዚህ ለምሳሌ ስናይ ይህ የቤተክርስቲያን መሪ ከዚህ ቀደም ካውንስሉ ሲቋቋም ከነዚህ ሰዎች ጋር ህብረት የለንም፣ በመድረካቸው ላይ አንቆምም፣ እነሱም በመድረካችን ላይ አይቆም ብሎ ያገለላቸውን ግለሰቦች የኢትዮጵያ ቃለ ሕይወት ቤተክርስቲያን እንዲሁም መካነ ኢየሱስን ስልጣን ሰጥተው በካውንስሉ ላይ መሪ አድርገው ለረጅም ጊዜ እንደቆዩ ይታወቃል። ሆኖም አሁን ላይ ግን ምርጫው መድረሱን ወይም መቃረቡን ተመልክቶ በየአዳራሾቻቸው እየሄደ የመሰረት ድንጋይ እየጣለና በምስባካቸው ላይ እየተገኘ የፊት ወንበርን በመያዝ ዲፕሎማሲ ስራ በሰፊው እየሰራ እያሳለጠ እንዳለ ምልክታችን ነው ማለት ነው። አሁንም በተፈጠረው በኢትዮጵያ መሰረተ ክርስቶስ እንዲሁም ደግሞ በመካነ ኢየሱስ ጉዳይ ላይ ጣልቃ ሲገባ ለማስታረቅም ለማስማማትም ጉዳዩን ለመፍታትም የሄደበት መንገድ እንዳለ የሚያሳይ ምንም ፍንጭ የለም። በዚህ ተቃራኒ ግን በጣም በጣም ሊመሰገኑ የሚገባቸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መሪ እንደ ፓስተር ጌቱ አይነት ነገሩ መካከል ለመግባትና ለማጥራት ነገሩም በቤተ ክርስቲያን ላይ የሚነሳ ሌላ ሰልፍ እንዳይሆን ፓርላማሲያ ሲጥሩ ተቋማቸውም በዚህ መልኩ ላይ ለምሳሌ በዚህ ጉዳይ ላይ ጥያቄ ያላቸው ሰዎች ወደ ኢቫንጀሊካል ሚዲያ ገጽ ላይ ጥያቄዎችን እንዲጽፉ ሁሉ የመስራት አቅጣጫን የማስቀመጥ ነገር አድርጓል። ካውንስሉ በጣም ከነ አመራሮቹ ሊመሰገን ይገባል ማለት ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለው የስልጣን ሽሚያ አይነት ሁኔታ ያመላክታል። 60 ወንበር መካነ ኢየሱስ 60 ወንበር የኢትዮጵያ ቃለ ሕይወት ቤተክርስቲያን እንዳላቸው ይታወቃል። የወንጌላውያን አብያተ ክርስቲያናት ህብረት መሰረተ ክርስቶስ ሙሉ ወንጌልን ጨምሮ ሌሎችም አብያተ ክርስቲያናት ህብረትን 60 ወንበር አላቸው። ከ60ዎቹ ወንበሮች ውስጥ በቀዳሚነት የሚጠቀሱት የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን እንዲሁም ሙሉ ወንጌል ናቸው። እነዚህ ቤተክርስቲያናት እንግዲህ አብዛኛውን በአመራር ብቃትና ክህሎታቸው ፊተኛ እንዲሁም በህዝብ ብዛታቸው ፊተኛ ሆነው ስለሚታዩ የአጥቢያ ብዛታቸውን በጣም ትልቅ ከመሆኑ የተነሳ
ሁልጊዜ ወደፊት ለስልጣን እንደሚመጡ ይታሰባል እና ከነኚህ ተቋማት ፉክክር የተነሳ መሰረተ ክርስቶስን ስም በማጥፋት መሪዎቿን በመምታት በህብረቱ ላይ ቦታ እንዳገኙ እንዲሁም የካውንስሉ ምርጫ ደግሞ ካውንስሉ በቀደም በፔጁ ላይ በገለጸው መሰረት ምርጫው ደርሷል እና ወደ ካውንስሉ አመራርነት ደግሞ በይበልጥ የራሳቸውን እጩ ለማስገባት እንደሚችሉ ታውቃላችሁ። ያን እጩ ደግሞ መጋቢ ጻድቁ አብዱ ቢቻለው የካውንስሉ ፕሬዚዳንት ባይቻለው ቦርድ ሆኖ ለመግባት ሆን ብሎ የዲፕሎማሲ ስራ ወይም ደግሞ የመሰረተ ክርስቶስ ቤተክርስቲያንን በእጅ አዙር የማጠልሸት እና መሪዎቿንም ሆነ እሷን የማክፋፋት ስራ እየሰራ ነው የሚል አንዳንድ ነገሮች አሉ እና ሁላችንም ልንለይ ይገባል። ምክንያቱም ቤተክርስቲያን የሁላችንም ነች። መጋቢ ጻድቁ ልክ እንደነ መጋቢ ጌቱ ወይም እንደ ካውንስሉ ላይ እንዳሉት መሪዎች የራሱን አስተዋጽኦ እንደ ህብረቱ ማድረግ ይገባው ነበረ። በእርግጥም ደግሞ መጋቢ ጻድቁ እና ተቃውሟቸው ከኤምሲሲ እንዲሁም ደግሞ ከላይ እንደነገርኳቸው ከወርልድ ካውንስል ኦፍ ቸርችስ ዓለም አቀፋዊ ተቋም ጋር ግንኙነት የለውም ወይ? እሳቸውስ በዚህ ጉዳይ ሊጠየቁ አይገባም ወይ? መጋቢ ጻድቁ አሁን ባሉበት የስልጣን ዘመን ኤምሲሲ ፒስ ላይ የሚሰራው ድርጅት እንዲሁም ወርልድ ካውንስል ኦፍ ቸርች በእሳቸው ዘመን የእሳቸው የሚመሩት ህብረት ውስጥ ያሉ ሰዎች አብረው እየሰሩ ነው ያሉት። እንግዲህ እንዲሁም ሌሎችም ካውንስል ውስጥ ያሉ ተቋማት ይሰራሉ እና ይህ ጉዳይ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ላይ ከውጭ ደባ እንደተደረገባት ሁሉ አገር ውስጥ ደባ እንደተደረገባትም ያሳያል እና አንዳንድ ሰዎች በቀጥታ ከመሰረተ ክርስቶስ ቤተክርስቲያን መሪዎችና መሰረተ ክርስቶስ ቤተክርስቲያን ተቋማት ጋር መላተም አይፈልጉም። ከጀርባ ሌሎች ሰዎችን በስልክ አጀንዳ በመስጠት አንዳንድ ሁኔታዎችን በማድረግ እስከ ውጭ ሀገር ድረስ ግንኙነትን ለሰዎቹ እንዲፈጥሩ መንገድን በማሳየት ሁኔታዎችን በመስራት ጦርነቱ በሷ ላይ እንዲፋፋም ያደርጋሉ። እነኚህ እንግዲህ በጣም የውስጥ ደባ መሆኑን አሁንም የምታውቁት መሰረተ ክርስቶስ ቤተክርስቲያን እውነት ነው ያደረገችው ነገር ልክ አይደለም። ለምሳሌ ቀድማ አለመውጣቷ ወይም አለመቋረጧ ልክ አይደለም ብለን ካልን እውነት ነው፣ ልክ ነው። ግን የራሷ ምክንያት አላት። መሰረተ ክርስቶስ እንደ አጀንዳ ይዛው አፍሪካ ሀገሮችን ገለጽኩላችሁ በዛኛው ቪዲዮ ላይ ሰብስባ አዲስ አበባ ላይ በራሷ በጀት በዚህ ስራ ላይ ዘመቻ ከፍታለች። አሜሪካን በሄዱበት ሰዓት ላይ አመራሮቿ ሰብስበው እነዚህ ተቋማት ላይ ተጽዕኖ በማሳደር ከወርልድ ኮንፈረንስ ሜኖናይት ወርልድ ኮንፈረንስ እንዲወጡ ወይም ደግሞ እንዲለወጡ የማድረግ ዘመቻ እየሰራች ያለበት ሁኔታ አለ። ይህንን መደገፍ ማበረታታት ሲገባቸው ማለት ነው። ይልቅ እሷ በገንዘብ ግንኙነት ከነዚህ ተቋማት ጋር እንደሌላት እየታወቀ እነሱ በገንዘብ ጉዳይ ግንኙነት ከነዚህ ተቋማት ጋር እያላቸው እሷ ብቻ ተለይታ የምትመታበት ጉዳይ በጣም አጠራጣሪ ነው እና ተመልካቾቻችን እንግዲህ ሌሎችም እንደዚህ አይነት ነገሮችን ይዘንላችሁ ወደፊት የምንመጣ ይሆናል። እንግዲህ አንቂ ሚዲያ የራሷን ዳሰሳ ነው የምታቀርበው፣ የሚዲያ ዳሰሳ ነው የምታቀርበው። የሚዲያ ዳሰሳ እንግዲህ ከተለያዩ ምንጮቻችን እንዲሁም ደግሞ ከጉዳዩ ከሚመለከታቸው ግራና ቀኝ ካሉ አካሎች ሁሉ ጥያቄን በመጠየቅ እንዲሁም ደግሞ የጻፏቸውን ያወጧቸውን መግለጫዎችና የጠየቋቸውን ጥያቄዎች ሁሉ በማነጻጸር የራሷን መልከታ ይዛ ትቀርባለች ማለት። ስለዚህ መሰረተ ክርስቶስ ቤተክርስቲያን እንደ ተቋም ልትበረታታ፣ መሪዎቿም ሊበረታቱ፣ ኢትዮጵያን፣ አፍሪካን እንዲሁም ዓለም ላይ ያለውን በግብረ ሰዶማዊነት ላይ ያለውን ሁኔታ አበክራ ለማጥፋት እንደ ሚሽነሪ እንደ ተልእኮ እንዳላት አንድ ቤተክርስቲያን እየሰራች ያለበት ሁኔታ ነው እና አሁን የተነሳው ኢሹ አንደኛው የምዕራባውያን ጠቅለል ሳደርገው እጅ ነው። መሰረተ ክርስቶስ ተቋሙን ለቃላቸው እንድትወጣና እሷ 50% ነች፣ 43% እንደፈለጉ ሊያጨማልቁትና ሊያወቁት እንደሆነ ስሟንም ሆን ብሎ በዚህ ጉዳይ እንዲነሳ እንዲሁም የነሱ አጀንዳ ግብረ ሰዶማዊነት በኢትዮጵያ ሰፊ ሽፋን እንዲያገኝ በአፍሪካም በዓለም ሽፋን እንዲያገኝ የማድረግ ሁኔታ እንደሆነ እንዳብራራውላችሁ እንዲሁም በኢትዮጵያ ውስጥ ደግሞ ከሀገር ውስጥ ያለው መሰረተ ክርስቶስ ካውንስሉ ላይ ወደ ስልጣን የማትመጣበትን ሁኔታ ለመፍጠር በህብረቱም ላይ ወደ ስልጣን የምትመጣበት ሁኔታ እንዳይኖርና ስሟ ጠልሽቶ መሪዎቿ እንዲሁም ቤተክርስቲያኗ የመገለል ነገር እንዲደርስባት በስሟ ላይ በአገልግሎቷ ላይ የረጅም ጊዜ ተጋቷ ላይ ጥያቄ ምልክት እንዲነሳባት የተሰራ ደባ ነው። ምክንያቱም የጉዳዩ መቀጣጠልና መነሳት ደግሞ የሚያመላክተን ነገር ምንድነው? እስከ ምርጫው ጊዜ ድረስ ነው። ስለዚህ ዛሬም የምናገረው ነገር ምንድነው? ለሚሰሙኝና ለሚመለከቱ በሙሉ እውነት ጉዳዩ የጽድቅ ከሆነ ጸሐፍቶች፣ ሚዲያ ላይ የምትሰሩ ሰዎች፣ ኤምሲሲ የሚባለው ድርጅት እንዲሁም ወርልድ ካውንስል ኦፍ ቸርች ኢትዮጵያ ውስጥ እየሰሩ ያሉ የገንዘብ ተቋማት ናቸው፣ የልማት ድርጅቶች ናቸው። እነዚህ ሜኖናይት ወይም ደግሞ ሌሎች ያሉበት
ተቋም ነው። በዚህ ተቋም ውስጥ ከጀርባ ሆነው ገንዘብ ፈንድ የሚያደርጉት ሰዎች ግብረ ሰዶማዊነትን የተቀበሉ የሚያራምዱ ናቸው ይባላል። ዌብሳይታቸው ላይ ገብታችሁ በማጣራት ቻሌንጅ ልናደርግ ይገባል። እንዳለው የመሰረተ ክርስቶስ መጋቢ ሰዶማዊነትን ከመንፈሳዊነት አንጻር ብቻ ሳይሆን ከኢትዮጵያዊነትም አንጻር የምንጸየፈው ነው። ከህብረቱም ይሁን ከሌሎች ግለሰቦች ጋራ በጋራ እንታገለዋለን። አብረን ልንሰራ ይገባል። ስለዚህ ይህ ጉዳይ አግባብ የሌለው ጉዳይ ነው። እንደ ኢትዮጵያዊ እንደ መንፈሳዊም ሰው እንቃወመዋለን ብለው እንደተናገሩት ሁሉ ሁላችን ከመሰረተ ክርስቶስ ቤተክርስቲያንና ከመሪዎቿ ጎን በመሆን ይሄንን ልንታገል ልንነሳ ይገባል። እንግዲህ ይህ አሁን ጠቅላላ አድርጌ ያቀረብኩላችሁ ሐሳብ ማለት ነው በእነዚህ ተቋሞችም ላይ ይሁን በሌሎች ሰመራይዝ አድርገን ባቀረብናቸው ነገሮች ላይ የመሰረተ ክርስቶስ ሐሳብ ነው ብለን ሳይሆን አንቂ ሚዲያ በራሷ የደረሰችበት ዳሰሳ ነው። ከተቃዋሚዎቹም ከተነቀፉትም ጎን ከሁለቱም በመስማት የራሷን ምልከታ ነው ይዛ የመጣችው። ለዛሬ የነበረን የዜና ዳሰሳ በእንዲህ አይነት መልኩ አቅርበንላችኋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው በሌላ ጉዳይ እስክንገናኝ ቸር ሰንብቱ። የአልማዝ ፍሬ ተስፋዬ ነኝ ከአንቂ ሚዲያ።